ጋይስ ተጣጥበን ምናምን ጨርሰናል። አሁን 1 ሰዓት ተኩል አካባቢ ይሆናል ሰዓቱ። ልብስ ምናምን ቀይረን ካፌ ምናምን ስለሌለ አሁን ጀስት ትንሽ እናነብና ወደ ቤተክርስቲያን ወደ 4 ሰዓት 3 ሰዓት እንሄዳለን። ሳምንት ሮብ ነው ሚድ ፈተና የሚጀምረው የኛ ኤግዛማችን። አሁን ባህል ምናምን ከበዓሉ ጋር የሆነ ትንሽ አንድ ላይ ሆነና ያዘናጋል። በጣም ያዘናጋ ሞመንት ነው፣ ግን ምንም ማድረግ አይቻልም። ጀስት ፎከስ እናደርጋለን፣ ትንሽ እናነባለን፣ ያንን ጊዜ እንጠቀማለን ማለት ነው። 12 seconds later ነፍሱ ራሱ በከበረ የቱ ነው በሩ ወዛለም ገዥ መጥቶ በሌላው ትልቁ Day 2 ሶ ጋይሶች ዛሬ ቀኑ ቅዳሜ ነው። ኪዊክ አፕዴት ልስጥ ብዬ ነው። ትላንት አርብ ማለት ነው የሌለ በጣም ደክሞኝ ስለነበር 1 ሰዓት አካባቢ ነው ወደዚህ የገባ ነው። እንደመጣሁኝ ተኛው፣ ብዙም አልቀረስኩም። ትላንት ያው እንዳያችሁት ነው። መጣሁ 1 ሰዓት አካባቢ ገባንና ግዴታ ነው ውጭ በላን። ጉልባም ምናምንም ዮም ካፌ በዚህ አጋጣሚ እናመሰግናለን። ጉልባም ምናምን ያው ተበላ። 1 ሰዓት ገብተን ተኛን። 12 ሰዓት ከምናምን ነው ጠዋት የተነሳሁት። ዛሬ ያው ቀኑ ቅዳሜ ነው። በቅዳሜ ያለችን እቺ ቀን ነች ሞር ሳንዘናጋ በደንብ የምናሳልፍባት ቀን። አይሚን ያው አርብ ስግደት ነው፣ ነገ ደግሞ ትንሳኤው ስለሆነ በዓል ነው ያው የሚሆነው በደንብ። ግን ዛሬ ቢያንስ ትንሽ ሞር ለሮብ ነው ወዲኛ ሜዳችን የሚጀምረው። ለዛ ዝግጅት ማድረግበት አሪፍ ቀን ይሆናል ማለት ነው። ዛሬ ይሄን ያህል ብዙ ስራ የለኝም። በቃ ጀስት ማንበብ ነው። ሰብስክራይብ ማድረግ አይረሳ። በዚህ አጋጣሚ ቪዲዮን እስከ መጨረሻው ይሁ። ፒስ ሰዓት ላይ ሄዷል። ነጠላ በሚያዝን ሁኔታ የለኝም። ወይ አልገዛው ወይ ደግሞ ከቤት ይዤ አልመጣው። አሁን ነጠላ ፍለጋ ላይ ነን። አሁን ሰዓቱም ሄዷል። ወደ ቸርች ወደ ቤተክርስቲያን ለመሄድ አስበን ነበር። ሁሉም ተማሪ ተሰዋል ማለት ሁሉም ሄዷል። ተሰብስበው ምናምን ይዘመሩ። ያው እኔ ወደ ኋላ ቀርቻለሁ በነጠላ ምክንያት። ሰው እያፈላለኩ ነው። እስቲ ካገኘው እሄዳለሁ፣ ካላገኘው ምንም ማድረግ አልችልም። እስቲ አብራችሁን ቆዩ። አብራችሁን ቆዩ። ለምንድን ነው አብራችሁን ቆዩ? እዚህ ጋር ሪከርድ እያደረኩ ነው። ደውረን ጋይስ ጋዜጠን ጨርሰናል። የሆነ ነጠላም አግኝተናል። የሆነ ነጠላችን እዚህ ጋር ሹራብ ለብርድ ይሆናል። ካልሲ ገዝተን ነው አይዲያችን አለ። እቺ ነገር ደግሞ እዚህ ጋር ለሪዝ ጾም እንትን የምንልባት ነች። መንፈታባት ካፌ ተጋጅተን እንውጣ። ሰዓት ክሰስ ሄዷል። አሳድጎኛል።
ሶ ጋይስ ከቤተ ክርስቲያን እንደወጣን ቀጥታ ወደ ካፌ ሄድ ነው። ካፌ ምግብ ተዘጋጅቶ ነበር እና ቀጥታ ወደዛ ሄደን ጾም እንደዚህ ፈታን ማለት ነው። በቀደም ዝም ነው እግዚአብሔር ለምንድነው ያው ገብተና እንዳልኳችሁ እግሬ የለም ቀይ ነው ቃሉ ማለት እግሬ የለም በጣም ወላልቋል። በተለይ ቀኝ እግሬ የሌለ ይዘዘኝ ነው። ልክ ከመሄዳችን በፊት ወደ እንትን ምናልባት እዚህ ጾም ምናምን እንዳይፈታ ይችላል ምናምን የሆነ ወሬ ነገር ተሰምቶ ስለነበር እኛ ዝም ብለን ገዛዝተናል። ፍራምፕሌት ምናምን እርጎ አልነበረም። ብቻ እንደዚህ ነገሮችን ገዛዝተን ምናምን አስቀምጠናል። ብስኩት ምናምን አድርገን እና ዳቦ ወስደን ነበር ካፌ። ጀስት ሁሉም ሴፍ ነበር ስንመጣ የምንበላው ነገር ማለት ነው የሆነ ነገር እና እሱ ተገዝቶ ቁጭ ብሏል። ግን ውጭም አለ ተባልን በላን። አሁን የሌለ ጥቂያ ወደና ሆዳችን አሁን ግን እሱን መብላት አለብን ማለት መስት ስለሆነ እኮ አላ እና እሱን እንበላለን። ያው ከዚህ በኋላ መተኛት ነው ማለት ነው። የዛ የቅዳሜ ውሎ ይሄን ይመስላል። ነገ ጠዋት እንገናኝ። የአብስራ ተነስና ሂድ እንዳያመልጥህ እዛ የምበላው ምግብ። ወይኔ ግጥም የአብስራ ተነስ እንዳይቆጭህ ይሄ ጊዜ። ያው ተነስና እንሂድ ካፌ ኮካችንን ይዘን እንመለስ ቶሎ። ጋይስ ጠዋት የሌለ ደክሞን ያው ሌሊት ወደ 11 ሰዓት ነው የተኛው። 11 ሰዓት ከምናምን የተኛሁት ጠዋት ደክሞን ስለነበር በጊዜ መሳል አልቻልንም። ያው ግን በጊዜ የተነሳ ነው 1 ሰዓት ከምናምን ነው ወደ ካፌ ሄደን ያው ቁርስ በላን። ከቁርስ መልስ ደክሞን ያው ስለነበር ለጥ አለንና አሁን ወደ 8 ሰዓት ወደ 4 ሰዓት አካባቢ ተነሳ ማለት ነው። አሁን ኦልሬዲ ምሳ ሰዓት እየደረሰ ነው። ዘመድ ጋር ምናምን ጥያቄ ተጠርቻለሁ እና ወደዛ ለመሄድ እያቀድኩ ነው። will look like this ካልሲ must ያው then this one here then and the last one yeah I hope this will do ትላለህ እና ይሄን ለባብሰን እንሄዳለን ማለት ነው። አይ ሆፕ ጥሩ ቀን እንደሚሆን የተሳካ የምን ተስፋ አደርጋለሁ። ቀናችን ብቻ አብራችሁን ቆዩ እስከመጨረሻው። ፒስ ኦኬ። መጀመሪያ በዚህ አጋጣሚ ላይክ ቪዲዮ እስካሁን ካያችሁት በእርግጠኛ ወዳችሁታል ማለት ነው። ላይክ ሰብስክራይብ ማድረግ አይረሳ። ኮሜንት ማድረግ መጋቢ መብታችሁ ነው። ወርታችሁ ስቅ ብላችሁ እንታረጋላችሁ ኮሜንት ለምንድን ነው? ጋይሳው መርካቶ ደርሻለሁ። አንድ ቦታ ደቅሼ ነውና አንድ የዘመድ ልጅ አለ አብሮኝ የሚሄድ ወደ ፋሚሊ ጋር እሱን እየጠበኩት ነው። ቅድም ነው ያልኩት ያው ያዛገኝ ነውና ደቂቃ ነው። አንተ ሁሌ ካልጠበኩትም እዚህ ቁጭ ብዬ ታክሲ ይዤ ያለው ሲለኝ ደርሻለሁ ሲለኝ ያው አመታት ተቆጠሩ እና እየጠበኩት ነው። ቅልፌ ደግሞ የሌለ እያስቸገረኝ ነው። እስማ ከትላንት አርብ 1 ሰዓት ምናምን
እስከ አሁን ቅዳሜ እሁድ ኦኬ ከቅዳሜ 1 ሰዓት እስከ እሁድ 6 ሰዓት ተኩል አካባቢ ድረስ 4 ሰዓት ነው እንቅልፍ ያገኘሁት። በጣም ችግር ውስጥ ነኝ፣ የእንቅልፍ ችግር ውስጥ። እንኳን አደረሰሽ። ምናልባት ከሱ እዛ ስለሆነ እዛ ተገናኘ ቤት ነው የአስራን ባል ልጅ አለ ተቆረ የሚል ይወጣ። እኔ አሁን 11 ሰው ነው ማለት ነው። እሺ እና ምን ልላችሁ ነው ያለ ንባ ባዶ ነች ልላችሁ ፈልጋለሁ። ይሄ መልዕክት ለሁሉም ነው። እና ጋይስ አሁን ተመልሰናል ከዘመድ ጥያቄ ነው የሚባለው መሰለኝ። ከዛ ተመልሰን አሁን ቀጥታ ትንሽ አረፍ ልብስ ቀይሬ ምናምን ወደ ካፌ እየሄድኩ ነው። ራሴን በልቼ ቶሎ የፈጠነ ገብቼ ማረፍ ነው የምፈልገው። አፕዴት ካለ አሳውቃችኋለሁ። ወይም ከዚህ በኋላ ቀኑ ሌላ ተጨማሪ ነገር የሚኖር አይመስለኝም። ወይ ተኛለሁ ገብቼ ወይ አነባለሁ። በቃ ይሄን ይመስላል በዓላችን። ያው ሌላ ምንም ደህና ነገር የለም። እንዲህ ነው ያሳለፍነው ማለት ነው። የዚህ ሽታው አይገባማ እዚህ ውስጥ ሽታው ገባ። ሽታዎቿል እኔ አንተ ጎመን ቀምቻ ቢሸት ነበር ሳሰቀልን ንቀይ ገና እኮ ነው ማን አልፏለሳ 11 ከምናምን። አይ ምን መሰለህ ዛሬ አይበሉ ህዝብ ውጭ ነው የሚበላው። እኛ ረሀብተኛ ስለሆነ ነው። አይ እኔ ውጭ ብላ ተብያለሁ። ኧረ ፋዘር ውጭ ግን ከምበላ ብሬን ቆጥቤ እንትን የምሰራበት ስራ አለ አባቴ። ኧረ ውጭ ብላ። ኧረ አይሆንም። አትጨግንም እኮ አይ ሰብስባችሁ የምትወጡ ከሆነ ምናምን ምንም አድርጋችሁ እበላለሁ፣ ግን አላደፋፍርም። ቢያንስ አላነሳስም። በቃ አነሳሳለሁ። እኔ ተረበሻል ልትበይሽ ገና ውጪ ታስቢያለሽ። አይ አይተን ማለት ነው። ድንች ከበዛ እንወጣለን። ድንች ካልበዛ ይቻላል እና ይፈር ነው አስባለሁ። እኔ ደግሞ አስቤ ምሳውን አላየሁትም እኮ። አይ ምሳውን ምን ይቻላል ምሳ? ኧረ የለም ምሳውን እንዴት እንደበላሁ እኔ እኔማ ከዚህ በኋላ ካሜራ ለመማር እያሰብኩ ስለሆነ ጋይስ ይሄ ምን ይባላል መሰላችሁ? ምንድን ነው ይባላል? ውሃ በስጋ ወጥ። ውሃ በስጋ በድንች ወይም ደግሞ ቅቅል ለመሆን የታሰበ ስጋ ወጥ ስችል ግን ወይኔ አላማው ዛቴ ይባላል። እና ምንድን ነው እዚህ ጋር አጥሚት ነገር አለ፣ እዚህ ጋር ደግሞ ስጋው አለ። እኛ አጥሚት ለጊዜው አንፈልግም። እንዲህ እየነከርን ነው የምንበላው። እንዲህ እየነከርን እና ይሄን ይመስላል እራታችን። ኧረ እያየሁሽማ ሁለቱንም ቻፕተር አጨረሽኝ በፍጹም። እስኩ እንዴ እንደናፈቀኝ እግዚአብሔርን እውነት ዋው። ሶ ጋይስ በዓሉ በዚህ አልፏል ማለት ነው። የዛሬ ቪዲዮ በዚህ ያበቃል። በቀጣይ ባበደ እና በአሪፍ ቪዲዮ እንገናኛለን። እስከዛው መልካም ቆይታ